ተማሪ ካለ መምህር የትም አለ። እስኪ እቺን ቪዲዮ ተመልከቷትና አንድ ታሪክ እነግራችኋለሁ። የሚገርማችሁ ይህንን ቪዲዮ ሳይ አንድ ድሮ የተማርኩት ታሪክ ትዝ አለኝ። ምንድነው ታሪኩ? አንድ ሰውና አንድ እባብ ወንዝ አካባቢ ወንዝ ሊሻገሩ ሲሉ እባቡ መሻገር ያቀተውና የሚሻገረውን ሰው እባክህ ይህንን ውሃ አሻግረኝ እርዳኝ ይለዋል። ሰውየውም ደግና ገራገር ስለነበር እሺ አሻግረሃለሁ ይለውና በእጆቹ ከዘራ ይዟል። ሌሎች ዕቃዎችን ይዞ ስለነበር እባቡን መያዝ ስላልተመቸው ከላይ ካደረገው ጥምጣም በላይ እባቡን ያስቀምጠውና ይዞት እንደምንም ብሎ ውሃውን ወንዙን ተሻግረው ካረፉ በኋላ እባቡን ይሄው አሻግሬሃለሁ ናውረድ ሲለው ሰውየው አይ ጥምጣሙ ስለተመቸኝ አልወርድም ይለዋል። እንዴ አሻግረኝ አልከኝ፣ ባሻገርኩህ አልወርድም ትለኛለህ አለው። አዎ አልወርድም ተመችቶኛል ይለዋል። እንደውም ከፈለክ ዳኛ ጋር ሄደን እንፋረዳታለን፣ አልወርድም ተመችቶኛል። መጀመሪያውኑም አንተ ማን ራስ ላይ ያስቀምጠኝ አለ። አሻግረኝ ነው ያልኩ፣ ተመቸኝ አልወርድም አለው። እርግጠኛ ነህ አትወርድም? አዎ እንግዲያውስ ከዳኛ ሄደን እንፋረዳለን አሉ። ወደ ዳኛ ዘንድ ቀረቡና ዳኛው ጋር ክሳቸውን ማቅረብ ጀመሩ። ከሳሽም ተከሳሽም በአንድ ቦታ ላይ ናቸው። ተከሳሽ ከአናት ላይ፣ ከሳሽ ከታች ነው። ታዲያ ጉዳዩን ለዳኛው ሰውየው አስረዳ። በአንድ ወንዝ ስፍራ ልንሻገር ስንል ወንዙ ሊያሻግረው ስላልቻለ እባክህ እርዳኝ አሻግረኝ ሲለኝ በእጆቼ ከዘራዬን ሌሎች ዕቃዎችንም ይዤ ስለነበር በእጅ ይዤ ለማሻገር ስላልተመቸኝ ከአናቴ ጥምጣም ላይ አስቀምጬው እንዲሻገር አደረግኩት። ከተሻገረ በኋላ ታዲያ አልወርድም አለኝ። እባክዎ ፍርዶን ይስጡኛል። ታዲያ ዳኛው የእባብን ክፋትና ተንኮል ያውቁ ስለነበር ለሁላችንም እንዲመችን በሀገራችን ወግ ባህላችንና በሕግ ስርዓታችን ከሳሽና ተከሳሽ ግራና ቀኝ ቆሞ ስለሆነ ፍርድ የምናከናውነው አንተም ካለህበት ስፍራ ውረድና በሕጉ አግባብ ፍርዱን እሰጣለሁ ሲሉ ለእባብ ይነግሩታል። እባብም ተንኮሉም ክፋቱም እንዳለ ቀስ ብሎ ወርዶ ወደ መሬት ይሆንና ፍርዱን ሲጠባበቅ ታዲያ ዳኛው ለተበዳዩ ሲፈርዱለት ከዘራው በእጅህ ፍርዱ በደጅህ ነው አሉት። ሰውየውም ቅኔው ገባውና እባቡን ቀጥቅጠው ገደሉት። መጀመሪያ እንዳያችሁት ቪዲዮ ግን ከሆነ ባጎረስኩ እንደሚባለው እንዳይሆንብን እንጠንቀቅ። ለዚህ